እኔ ሳምንቱን ሙሉ ሴክስ አደርጋለሁ ችግር አለው እንዴ? አዎ አለው። በጣም ችግር አለው። አንድ ወንድ በሳምንት 7 ቀን ግንኙነት ለማድረግ አልተሰራም። የዘር ፈሳሽ ማለት ነው በ48 ሰዓት ውስጥ ነው እንደገና ተመርተው የሚስተካከሉት። ስለዚህ በየቀኑ የምታፈስ ከሆነ የዘር ፈሳሽ ኳሊቲ ይቀንሳል። አንደኛ። ሁለተኛ ደግሞ ከጨረስክ በኋላ የሚለቀቁት ሆርሞኖች ብልት የሚያልፈሰፍሱ፣ ፍላጎት የሚቀንሱ፣ ለሁለተኛ ዙር ዝግጁነትህን እየቀነሱ የሚመጡ ሆርሞኖች ናቸው። እነሱ ሆርሞኖች በየቀኑ እየተለቀቁ ከተቀመጡ ደም ላይ ከፍ ብለው ነው የሚቀሩት። ስለዚህ የቴስቶስትሮን ተቃራኒ ስለሆኑ ብልትህ አይቆምም፣ ፍላጎት ያንሳል፣ ለሁለተኛ ዙር ዝግጁ የምትሆንበት ነገር እየቀነሰ ይመጣል። ስለዚህ አንድ ወንድ በሳምንት 2-3 ግንኙነት ቢያደርግ በቂ ነው። አንዳንድ ወንዶች ደግሞ ጭራሽ ለሳምንት 2-3 ዝግጁ ማይሆኑ ፍላጎት የሌላቸው እንኳን ቀን በቀን ግንኙነት ሊያደርጉ ማለት ነው በሳምንት 2 ድንግጥ የሚሉ ሰዎች ወይም የማይመቻቸው ሰዎች አሉ። እነሱ የፍላጎት ማነስ፣ የብልት አለመቆም ችግር፣ ዝግጁነት ማጣት፣ ብዙ አይነት ነገሮች ሊኖርባቸው ይችላል። መታችሁ ሆርሞናችሁን ያላችሁን ነገር በሙሉ ቼክ አድርገን እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን።